አንድ ሰው የሚወዳትን ሚስቱን የገደለበትን ግዙፍ ወንጀለኛ ለመበቀል ሲል ብቻ ሆን ብሎ ወንጀል ሰርቶ ወደ አደገኛ እስረኞች የሚገኙበት አስፈሪው እስር ቤት ይገባል። ዛሬ የምንመለከተው በዲያን ኬንና በታዋቂው የWWE ታጋይ ቢግ ሾው ወይም ፖል ዌይት ተሰርቶ ከፍተኛ ተወዳጅነትን ያገኘውን በጥላቻና በበቀል የተሞላውን ቫንዴታ የተሰኘውን ፊልም ነው። ወደ ታሪኩ ከመግባታችን በፊት 1000 ሰብስክራይብ ለመግባት በጣም ተቀርበናል። ሁላችሁም ሰብስክራይብ እያደረጋችሁ አሁን በቀጥታ ወደ ፊልሙ። ታሪኩ የሚጀምረው በአሜሪካን ሀገር ውስጥ ሜሰን ዴንቨርስ የተባለ የከተማው ደፋርና ጎበዝ የፖሊስ መርማሪን እያሳየን ነው። ሜሰንና የቅርብ የፖሊስ አጋሩ ጆኤል ለረጅም ጊዜ ቪክተር አበትና ወንድሙ ግሪፊን የሚመሩትን አደገኛ የወንጀል ቡድን ሲከታተሉ ቆይተዋል። ሜሰንና ጆኤል ሁለቱ አደገኛ ወንጀለኛ ወንድማማቾች ማለትም ቪክተርና ግሪፊን በድብቅ ቦታ ህገወጥ የጦር መሳሪያና የእጽ ድርድር ሊያደርጉ እንደሆነ ጥቆማ ይደርሳቸዋል። እናም ተጨማሪ ኃይል እስከሚመጣ ወንጀለኞቹ ሊያመልጡ ስለሚችሉ ሁለቱ ፖሊሶች ያለምንም አጋዥ ኃይል አድነው ለመያዝ ወስነው በድብቅ ወደ ህንጻው ይገባሉ። ልክ እንደገቡ ግን ወንጀለኞቹ ፖሊሶች እንደመጡባቸው አስቀድመው አውቀው ስለነበር ቪክተርና ሜሰን ከባድ ተኩስ ይለዋወጣሉ። ውጊያቸው ከተኩስ አልፎ ወደ አደገኛ እጅ ለእጅ ፍልሚያ ይገባሉ። ቢሆንም ግዙፉን ቪክተርን ማሸነፍ ይህን ያክል ቀላል አይደለም። ቪክተር ሜሰንን ወለሉ ላይ አስተኝቶ አንቆ ሊገለው ሲቃረብ የሜሰን ባልደረባ ጆኤል የቪክተርን ወንድም ግሪፊን በቁጥጥሩ ሲያስገብቶ ከነ አጋዥ ኃይሉ በቦታው ይከሰታል። በዚህ መንገድም ሁለቱ ፖሊሶች በተሳካ ሁኔታ ስራቸውን ጨርሰው ቪክተርን እስር ቤት ያስገቡታል። ሜሰን ከስራ በኋላ ወደ ቤቱ ሲገባ ጆሴሊን የተባለች በጣም የሚወዳት ሚስቱን እንመለከታለን። እነዚህ በጣም የሚዋደዱ ጥንዶች ትዳራቸውን እንዲባረክላቸው ልጅ ለመውለድ ሲመኙ ቆይተው በስተመጨረሻም አሁን ተሳክቶላቸዋል። ቢሆንም ጆሴሊን ይህንን ትልቅ የምስራች በቀላሉ ለሜሰን መናገር አልፈለገችም። በማግስቱ ጠዋት ሜሰን ወደ ስራ ሲገባ አንድ አስደንጋጭ መረጃ ይደርሰዋል። ቪክተር በምስክር እጦትና በህግ ውስጥ ባለው ከፍተኛ ተጽዕኖ ምክንያት በነጻ ተለቀዋል። እንዴ ኧረ ትንሽ ቆይት፣ ትላንት ተይዞ ዛሬ ጠዋት ይለቀቃል። ሜሰን ይህንን ሲሰማ በጣም ተበሳጭቶ ሚስቱን ለማስጠንቀቅ ወደ ቤት ቢደውልም ስልኩን ያነሳው ግን ቪክተር እንደሆነ ሲያውቅ በድንጋጤ ፈዞ ይቀራል። ነፍሰ ጡሯ ጆሴሊን ገላዋን ስትታጠብ ቆይታ ልክ እንደወጣች ቪክተር ቤቱ ውስጥ ገብቶ ሲጠብቃት ቆይቶ አንገቷን አንቆ ይዛታል። ነፍሰ ጡር መሆኗን እየተናገረች ብትለምነውም ቪክተር ግን ያለምንም ርህራሄ ከባድ ድብደባና ጥቃት ፈጽሞባት ጆሴሊንን ከነሆዷ ውስጥ ያለው ህፃን በአሰቃቂ መንገድ ይገላቸዋል። በዚህ ሰዓት ሜሰን እንደ ንፋስ እየበረረ ቤቱ ቢደርስም ረፍዷል። ሚስቱ ወለሉ ላይ በደም ተጨማልቃ ያገኛታል። ሜሰን ሚስቱና ገና ያልተወለደው ልጁ እንደሞቱ ተረድቶ በቀጥታ ሽጉጥን አውጥቶ የጨካኙ ነፍሰ ገዳይ የቪክተርን ጭንቅላት ለማፈንዳት ቢሞክርም በባልደረባው ጆኤል ንግግር ምክንያት ለትንሽ ይመለሳል። ግድያው ከተፈጸመ ከትንሽ ቀናት በኋላ ሜሰን አሁንም ከሀዘኑ አላገገመም። ከሚስቱ ሞት በኋላ ዓለም ሁሉ ጨልሞበታል። የተሳሳተ ውሳኔ እንዳይወስን ያደረገውና ሁሌም ከጎኑ ቆሞ የሚያጽናናው ጓደኛው ጆኤል ሀዘኑን እንዲወጣለት ለትንሽ ጊዜ ወደ ሌላ ከተማ ሄዶ ጭንቅላቱን እንዲያድስ ሐሳብ ያቀርብለታል። ነገር ግን ሜሰን በውስጡ እያሰበው ያለው ነገር ቪክተር በገንዘቡና በፍርድ ቤት ተጽዕኖ ምክንያት ተገቢውን ቅጣት እንደማያገኝና በእስር ቤት ውስጥም ቢሆን በምቾት እንደሚኖር ስለሚያውቅ የቪክተርን ቅጣት ለህግ ከመተው ይልቅ በገዛ እጁ ለመበቀል ይወስናል። እናም ከህግ ውጪ የቪክተርን ወንድም ወንጀለኛውን ግሪፊን ፍለጋ አደን ይወጣል። ልክ ግሪፊን ያለበት ቤት እንደደረሰ ባልደረባው ጆኤል ጋር በመደወል ወደ አድራሻው እንዲመጣ ያሳውቀዋል። ሜሰንም ስልኩን ከጨረሰ በኋላ ወደ ቤቱ ዘልቆ በመግባት ከግሪፊን ጋር የነበሩት ሁለት ግብረ አበሮቹና ራሱን ግሪፊን በጭካኔ ገሎ እጁን ለፖሊስ ይሰጣል። ኧረ እብደት! ሜሰን በፈጸመው ወንጀል ምክንያት በፍርድ ቤት ጥፋተኛ ተብሎ ከተፈረደበት በኋላ በቀጥታ ቪክተር ወደሚገኝበት እስር ቤት ይላካል። ሜሰን በእስር ቤት በሮች ውስጥ ሲገባ ዋና ዓላማው አንድ ነገር ብቻ ነበር፣ ሚስቱን የገደለውን ቪክተርን አድኖ መግደል። እስር ቤቱ በሙስና በኃይልና በጭካኔ የተሞላ ነው። አብዛኞቹ ታሳሪዎች በቡድን የተከፋፈሉ ሲሆኑ ህጉ የሚሰራው በገንዘብና በጉልበት ብቻ ነው። በየኮሪዶሩ የወንጀለኞቹ ጩኸት፣ ዛቻና የብረት
የብረት ዘንጎች ድምጽ ይሰማል። አብዛኞቹ ጥበቃዎች እንኳን ቢሆን ስርዓት ከማስከበር ይልቅ በገንዘቡ የተገዙ ናቸው። ሜሰን እንደገባ የሚረዳው ዋና ነገር ቪክተር ተራ ታሳሪ አለመሆኑን ነው። ቪክተር በእስር ቤት ውስጥ በገንዘቡና በግዙፍ አካሉ ከፍተኛ ተጽዕኖ አለው። የራሱ ታማኝ ደጋፊዎች ያሉት ሲሆን የእስር ቤቱ አዛዥ ዋርደን ሳይቀር በቪክተር ሳንቲም የተገዛ በመሆኑ ቪክተር በእስር ቤቱ ውስጥ እንደፈለገ ለመሆን መብት አግኝቷል። ይህ ደግሞ የሜሰንን ስራ በጣም ያከብድበታል። ሜሰን በመጀመሪያ ቀኑ ምሳ ሰዓት ላይ ወደ እስረኞቹ አዳራሽ ገብቶ የተመገበ ሳለ ቪክተር ከነግብረ አበሮቹ ድንገት ሜሰንን ይከቡታል። በሁለቱ መሃል ያለው የጥላቻና የቁጣ አስተያየት ስንመለከት በእስር ቤቱ ውስጥ አደገኛ ጦርነት መጀመሩን በግልጽ ይናገራል። ቪክተርም ይህ እስር ቤት የእሱ ግዛት እንደሆነ አሳውቆት ይሄዳል። ቪክተር ሜሰንን እጁን ሳይነካ ለማስወገድ ስለፈለገ የእስር ቤቱን ወመኔዎች በማዘጋጀት ሜሰን ብቻውን በሚሆንበት ሰዓት እንዲያጠቁት ያደርጋል። ጥቃቱ ድንገት ስለነበር ሜሰን በተቻለው መጠን ቢፋለምም ሶስቱን መቋቋም አቅቶት መሬት ላይ ይወድቃል። በዚህም እስረኞቹ ቢላ አውጥተው ሊገሉት ሲሉ አንድ ጥበቃ በቦታው ተከስቶ በከባድ የቆሰለውን ሜሰንን ሕክምና ያደርሰዋል። ነገር ግን ይህ ጥቃት የሜሰንን የበቀል እሳት የበለጠ ከመጫር ውጭ አላስቆመውም። አሁንም ከአልጋው ተነስቶ መራመድ ይጀምራል። ከዛም ቤን ዊልሰን የተባለ ሜሰንን አስቀድሞ ከእስረኞቹ ያዳነው ጠባቂ ከአመታት በፊት በወታደራዊ ስልጠና ላይ ያሉ ይተዋወቁ እንደነበር ያስታውሳል። ቤን ቪክተር በእስር ቤት ውስጥ ስላለው ትልቅ ተጽዕኖና ዝርዝር አሰራር ለሜሰን አሳውቆ እያንዳንዱ እንቅስቃሴው አደጋ ላይ መሆኑን ተናግሮ ያስጠነቅቀዋል። አሁን ሜሰን በተወሰነ መልኩ ከቁስሉ አገግሞ በእስር ቤት ውስጥ እሳት ለመጥፋትና ጠላቶቹን ለማስወገድ እቅድ ያወጣል። መጀመሪያ ላይ የእስክሪብቶ ሽፋን ቀርጾ ስለት ነገር በመስራት ሻወር ቤት ገብቶ አንደኛውን የደበደበውን ሰውዬ በስለቱ ወግቶ ይገለዋል። አስቀጥለው ከደበደቡት መካከል ሁለተኛው የሆነውን ጥቁርን የቪክተር ተላላኪ ጽዳት ላይ ያለ ድንገት ጥቃት በመፈጸም ሜሰን አከታትሎ የቪክተር ሰዎች ላይ ሁለተኛ ግድያ ይፈጽማል። በሌላ በኩል የሁለቱም ሞት የሰሙ ቪክተርና የተቀሩት ተላላኪዎቹ ይህን ያደረገው ሜሰን እንደሆነ እርግጠኛ ስለሆኑ የጉዳዩን አሳሳቢነት በደንብ ይረዳሉ። ለዚህም መፍትሄ ይሆን ዘንድ ሜሰንን እስከ ወዲያኛው ሊሸኘው የሚችል አንድ በጣም ጠንካራ እስረኛ ክፍሉ ድረስ ይልኩለታል። ነገር ግን እስረኛው ምንም ያክል ኃይለኛ ቢሆን የሜሰንን የበቀል እሳት ማጥፋት አይችልም። ሜሰን ሊገለው የመጣውን ሰውዬ አውድቆ ሊገለው ሲቃረብ ጥበቃ በቦታው ይደርሳሉ። ሜሰን እስር ቤት ውስጥ እየፈጠረው ባለው ማለቂያ የሌለው ሞትና ህውከት የተማረረው የእስር ቤቱ ኃላፊና የቪክተር ተላላኪ የሆነው ዋርደን ሜሰንን እንደ ቅጣት ለትንሽ ቀናት ወደ ጨለማ ክፍሉ እንዲያስገቡት ይወስናል። ይሁን እንጂ ሜሰን ወደ እስር ቤቱ የገባበት ትልቅ ዓላማ በቀላሉ የሚተወው አይመስልም። ልክ ከጨለማ ክፍሉ እንደወጣ ማንም ሳያየው ውሃ ማስተላለፊያ ቱቦ ላይ የነበረውን ብረት ነቅሎ ይደብቀዋል። ከዛም አልጋው ላይ ብረቱን ለእጁ እንዲመቻ አድርጎ በማስተካከል ከደበደቡት የቪክተር ሰዎች መካከል ሶስተኛውን መንገድ ላይ አድብተው ሲጠብቀው ቆይቶ በብረት እጁ ቀጥቅጦ ሶስተኛውን አሰቃቂ ግድያ ይፈጽማል። ይህንን ዜና የሰሙት ቪክተርና ሰዎቹ ሁኔታው ከቁጥጥር ውጭ እየሄደ ስለሆነ ቪክተር የእስር ቤቱ አዛዥ ዋርደን ጋር ቢሮው ድረስ ይሄዳል። ቪክተር ዋርደንን ሜሰን ስለተባለው የቀድሞ ፖሊስ እስረኛ በእስር ቤቱ ውስጥ እየፈጸመው ላለው ሁከት አብረው አንድ መፍትሄ ሊያበጁለት ያሳውቀዋል። ከዛም በእቅዳቸው መሰረት የሜሰን ጓደኛ መርማሪ ጆኤል ጋር በመደወል ሜሰን መጥፎ ሁኔታ ላይ እንዳለና አሁን እስር ቤት መጥቶ እንዲመለከተው ያሳስቡታል። ጓደኛው ጥሩ የሚባል ሁኔታ ላይ እንደሌለ የሰማው ጆኤልም አቅጣጫውን ቀይሮ ወደ እስር ቤቱ ይገሰግሳል። ነገር ግን ልክ ወደ እስር ቤቱ እንደደረሰ ቪክተርና ተላላኪዎቹ ከእስር ቤቱ ጥበቃዎች ጋር በመተባበር ወጥመድ አዘጋጅተው እንደነበሩ ይመለከታል። በዚህ መንገድም አስቀድመው አግተው ይዘውት የነበረው ሜሰን ፊት ጓደኛውን መቀጥቀጥ ይጀምራሉ። ሜሰን እጆቹ ቢታሰሩም ጓደኛውን ለማስጣል የተቻለውን ያደርጋል። ነገር ግን በስተመጨረሻ ምንም ማድረግ ሳይችል ጓደኛውን መርማሪ ጆኤልን አይኑ እያየ ደብድበው ይገሉታል። እነርሱ ያሰቡት ይህ ድርጊታቸው ሜሰን ላይ ከፍተኛ ፍርሃትን ያሰራጫል። እናም ከዚህ በኋላ ምንም አይነት እርምጃ ለመውሰድ አይደፍርም ብለው ነበር።
ይሁን እንጂ ሜሰን ጓደኛው ጆኤል ላይ ለፈጸሙት ተግባር አይደለም ሊፈራቸው ቁስሉ እጥፍ ድርብ ሆኖ በውስጡ የሚነደው የበቀል እሳት ከምንጊዜም በላይ ጠንካራ ይሆናል። እናም የቪክተር የቅርብ ሰው የሆነውን እስረኛ በጨለማ ይዞ አስቀድሞ መርዛማ መርፌ በመውጋት በስቃይ ደሙን ፈሶ እንዲሞት ትቶት ይወጣል። በማግስቱ ቪክተር ከአንደኛው የቀረው የቅርብ ተላላኪው ጋር ምሳ እየበሉ ሳለ ሜሰንን ይመለከቱታል። ቪክተር ይህ ነገር ማብቃት አለበት ብሎ በማሰብ በሁሉም ሰው ፊት ሜሰንን ለመግደል እየተቃረበ ሳለ አደጋውን የተመለከተው ሜሰን አንደኛውን ጠባቂ በቡጢ አፍንጫውን በመስበር ጭንቅላቱን ተጠቅሞ በቀላል መንገድ ከአደጋው ያመልጣል። በቀጣይ ቀን ሜሰን የእስረኞቹ መመገቢያ አዳራሽ ውስጥ ምሳ እየበላ ሳለ አንደኛው ታሳሪ ወደ ሜሰን ጠረጴዛ በመቅረብ በህይወት ስለቀረው አንደኛው የቪክተር የቅርብ ሰው ያለበትን ቦታ የሚጠቁም መረጃ ይሰጠዋል። ሜሰን የተሰጠውን መረጃ ተከትሎ ወንጀለኛው ጋር ይደርሳል። ከዛም ሜሰን ከሰውየውና ከሁለት ተላላኪዎች ጋር አደገኛ ፍልሚያ አድርጎ ከብዙ ጥረት በኋላ እስረኛው የሜሰን ቁጥጥር ውስጥ ይወድቃል። ሜሰንም ይህንን እድል ተጠቅሞ ሰውየውን ይዞ ወደ ከፍታ ወጥቶ ከከፍታው ላይ ወርውሮ አንዱ ጠባቂ ሰውነት ላይ ያሳርፈዋል። ይህንን የተመለከቱት ሌሎች እስረኞቹም የጥበቃውን መሳሪያ በመያዝ በእስር ቤት ውስጥ በጣም ትልቅ ሁከትና ረብሻ ይፈጥራሉ። ይህ ደግሞ በትክክል ሜሰን ሲጠብቀው የነበረ አጋጣሚ ነው። ሙሉ እስር ቤቱ ትርምስ ውስጥ ሲገባ ቪክተርና ሜሰን ከሩቅ ይተያያሉ። ሁለቱም አይኖቻቸው ውስጥ ጥላቻ ይታያል። ምክንያቱም ቪክተር የሜሰንን ልጁን ሚስቱንና ጓደኛውን ቢገላቸውም ሜሰንም የቪክተርን ወንድምና የእስር ቤት ጓደኞቹን ገድሎበታል። ስለዚህም በሁለታቸው የማይሽር የበቀል ቁስል ስላለባቸው ቀጥታ ወደ እጅ ለእጅ ፍልሚያ ይገባሉ። ሜሰን መጀመሪያ ላይ ብዛት ያላቸውን የቪክተር ተላላኪዎች በሚያስገርም ብቃት ቀጥቅጦ ሁላቸውንም በመጣል ከቪክተር ጋር አደገኛና እልህ አስጨራሽ ፍልሚያ ያደርጋሉ። ከብዙ እርስ በርስ መቀጣቀጥ በኋላም ሜሰን ግዙፉንና ህይወቱን ያበላሸበትን ቪክተርን መሬት ላይ አስተኝቶ በቀሉን በተሳካ ሁኔታ ይፈጽማል። ሜሰን ስራዬን ጨርሻለሁ ብሎ ፊቱን ሲያዞር የእስር ቤቱ አለቃ ዋርደን ከኋላው መሳሪያ ደቅኖበት ይመለከታል። ነገር ግን ቃታውን ከመሳቡ በፊት በእስር ቤት ውስጥ ከሚገኙ ጥበቆች አንዱ የሆነው ከአመታት በፊት ከሜሰን ጋር አብሮ ወታደራዊ ስልጠና የወሰደው ቤን ዊልሰን በቦታው ደርሶ የእስር ቤቱን አዛዥ ራሱን ዋርደንን ለፈጸመው ሁሉ ህገወጥ ስራና ወንጀል በካቴና አስሮ ፍትሃዊ ቅጣት እንዲያገኝ ሲያደርገው እያሳየን ፊልማችን ያልቃል። እንግዲህ ቫንዴታ ይህንን ይመስላል። ሜሰን በግድያ ያጣቸውን ሚስቱንና ገና ያልተወለደው ህፃን ልጁን በቀል ፍለጋ የተከበረውን የፖሊስ ስራውን ትተው እስር ቤት ድረስ ገብተዋል። እናንተ ብትሆኑ ለበቀል ይህን ያክል ርቀት ትሄዱ ነበርን? ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ይህ አቤላ ሪካፕ ነው። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆይልኝ።